ላስታውቅለት ምን ነበር ተይ ዝም ብለሽ ነኝ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች በሙሉ እንዴት ናችሁልኝ? እኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። በመላው ዓለም የምትገኙ ውድ የሀገሬ ልጆች በሙሉ ሰላማችሁ ብዜት ይበልልኝ። እንግዲህ ዛሬ ከጓደኞቼ ጋር ምግብ እራት ልንበላ ነው ማለት ነው። በተለይ የመዳም ቅመም ሲደብራችሁ አንዳንድ ጊዜ እየወጣችሁ ከራስ በላይ ንፋስ ሄደን ትሰራላችሁ፣ ደሞዝ ታገኛላችሁ። ከዛ ደግሞ ለራሳችሁ የሚሆን ብትጠቀሙ አይጎዳምና እስቲ ዛሬኛ ሲደባበረን በቃ በነገራችን ላይ ልንሰራ ነበረ ቤት ስናየው በቃ ደበረን፣ ሰዎችም ደስ አላላችሁ በቃ። ስለዚህ ለምን ብር አለን እግዚአብሔር ይመስገን። ስለዚህ ወጥተን ቢያንስ እራት በልተን እንምጣ ብለን እንግዲህ እኔም ጓደኞቼም እንግዲህ ወደ ምግብ ቤት ልንሄድ ነው። እስቲ መጨረሻውን አሳያችኋለሁ። ደህና ሁኑልኝ እስከዛ። ላስታውቅለት ምን ነበር ተይ ዝም ብለሽ ነኝ። እንግዲህ ውዶች ይሄው ምግብ ቤት ደርሰናል ማለት ነው። ምግብ አዘናል፣ ቁጭ ብለናል። ምግባችን መጥቷል። ይሄን ይመስላል። ማህበራዊ በጣም ደስ ይላል። እንግዲህ ልንበላ ነው። የተባረከ ይሆንልን። ቡናችን አሁን መጣ። ኧረ ፈንድሸው እንደፋሸው። በጣም ያምራል። ዋው በጣም ያምራል። እንግዲህ ዛሬ ምግብ ቤታችን ይሄን ይመስላል። በጣም ያምራል። እውነት ለመናገር በጣም ነው የሚያምረው።